ዲማ ጊዮርጊስ የቅኔው ዩኒቨርሲቲ። ዲማ ጊዮርጊስ በምስራቅ ጎጃም ዞን በእነማይ ወረዳ ከአዲስ አበባ 268 ኪሎ ሜትር ርቀት፣ ከባህር ዳር 222 ኪሎ ሜትር፣ ከደብረ ማርቆስ 124 ኪሎ ሜትር፣ ከቢቸና ከተማ 25 ኪሎ ሜትር ርቀት፣ ከዋናው መንገድ 9 ኪሎ ሜትር ገባ ብሎ የሚገኝ ታሪካዊ ገዳም ነው። ዲማ በመጀመሪያ ደብረ ድማ ተብሎ ይጠራ እንደነበርና ትርጓሜውም ራስ ወይንም ጭንቅላት ማለት ነው ይላሉ የገዳሙ አባቶችና የአካባቢው ነዋሪዎች። ዲማ ጊዮርጊስ የተመሰረተው በአጼ አምደ ጽዮን ዘመነ መንግስት በ1297 ዓ.ም ሲሆን በአጼ ይስሐቅ ዘመነ መንግስት ደግሞ ገዳም ሆኗል። ዲማ ረጅም ዘመናትን ያስቆጠረ ከነገስታት ከመኳንንትና ከምዕመናን በስጦታ የተበረከቱ ውድና ታሪካዊ ቅርሶች ባለቤት ሲሆን በርካታ ሊቃውንትን ያፈራ አንጋፋ የቅኔ ትምህርት ቤት አለው። ዲማ በርካታ ታሪካዊና መንፈሳዊ ቅርሶች መገኛ ገዳም ነው። የአጼ ዮሐንስ አራተኛ የወርቅ ዘውድ፣ የወርቅ መስቀል፣ የአጼ ይስሐቅ የወርቅ ጫማ፣ የእባብ ቅርጽ ያለው የወርቅ ዘንግ፣ በስዕል ያጌጠ አርባቱ ወንጌልና ገድለ ጊዮርጊስ፣ የንጉሥ ተክለ ሃይማኖት ጦር፣ የራስ መኮንን ካባና ሌሎች ምስጢራዊ ቅርሶች በገዳሙ ይገኛሉ። ዲማ ጊዮርጊስ ገዳም በኢትዮጵያውያን በስፋት ዕውቅናን ያገኘበት ሌላው ሀብት የቅኔ ትምህርቱ ነው። ገዳሙ የቅኔ ትምህርት ለመከታተል ከተለያዩ የሀገራችን ክፍሎች የሚመጡ ተማሪዎችን በብዛት የሚያስተናግድ ሲሆን ከወንዶች በተጨማሪ ለሴቶች ተማሪዎችን የቅኔ ትምህርት ይሰጣል። በዚህ ምክንያት ብዙዎቹ ዲማ ጊዮርጊስን የቅኔ ዩኒቨርሲቲ በማለት ይጠሩታል። ዲማ ጊዮርጊስ ከሃይማኖታና ታሪካዊ ዕውቅናው በተጨማሪ በታዋቂው ደራሲ ክቡር ዶክተር አዲስ አለማየሁ ዝነኛ በሆነው ፍቅር እስከ መቃብር ልብ ወለድ ድርሰታቸው አንደኛው መቼት ሆኖ በስፋት በመጠቀሱ በብዙ ኢትዮጵያውያን ዘንድ የሚታወቅ የማይረሳና ለማየት የሚያጓጓ ቦታ እንዲሆን አስችሎታል። ዲማ ጊዮርጊስ ገዳም በምስራቅ ጎጃም ዞን እነማይ ወረዳ ከሚገኙ ስመጥር የቱሪስት መዳረሻዎች መካከል አንዱ ነው። ድንቅ ገዳም ዲማ ጊዮርጊስ።